በቀዝቃዛው ነሐሴ 2011 በሳክራሜንቶ ካውንቲ ካሊፎርኒያ አንዲት ሴት በሐዘንና በለቅሶ ውስጥ ሆና 911 ትደውላለች። እሷና ባለቤቷም በኢንተርስቴት 80 በመኪና እንደተጠለፉ ትገልጻለች። በዚያ ወቅት የ53 ዓመቱ ባለቤቷ በጥይት ተመትቶ ሞቶ ነበር። ነገር ግን ፖሊስ ስለ ሁኔታው በጥልቀት ሲያጣራ ነገሩ አሳዛኝና ሆን ተብሎ የተደረገ ነበር። የክህደት፣ የግፍና የስሜት ቀውስ ምሽት። ጉልሃምና ሻጂያ ከአፍጋኒስታን የመጡ ስደተኞች ነበሩ። የጋብቻ ስነ ስርዓታቸውን በ1993 ዓ.ም ነበር። 4 ልጆችንም አፍርተዋል። ጋብቻቸው ከውጭ ሲታይ ሁለቱም የተከበሩና ትዳራቸው የተከበረ ነበር። ውስጡን ግን እጅግ በቀውስ የተሞላ ትዳር ነበር የሚያሳልፉት። ጉልሃም በዩኤስ አርሚ የካልቸራል አድቫይዘር ሲሆን ሻጂያ በካፕላን ዩኒቨርሲቲ የቤት እመቤት ነበረች። እንደ ሻጂያ አባባል ትዳራቸው ለዓመታት የዘለቀው በበደልና በተጽዕኖ ውስጥ ነበር። ስለነበረው የትዳራቸው ሁኔታም ስትገልጽ ጉልሃም በፀጉሯ የጎትታት እንደነበርና የሽንት ቤት ውሃም ጭምር ያፈስባት እንደነበር፣ የኖረችውም ማብቂያ የሌለው በሚመስል ፍርሃት ውስጥ እንደነበር ትገልጻለች። ፍርሃቷም እሷን ወይም ልጆቿን አንድ ቀን መግደሉ አይቀርም የሚል ነበር። ሻጂያ ፍርሃቱ ሁልጊዜ እየጨመረ እንደሄደ ትናገራለች። አያይዛም በአፍጋኒስታን የሶቪየት ወረራ አስፈሪ ጊዜን ተጋፍጣ እንድታልፍና በቀጣይም በዚህ ፍርሃት ውስጥ መኖሯ የህይወት ዘመን ግፍ እንደሆነባት ትናገራለች። ቀጥላ የተናገረችው ግን ፍርድ ቤቱን ያስገረመ ነገር ነበር። በነሐሴ 18 2011 በናትሞስ ከነበረ የራት ግብዣ መኪናችንን እያሽከረከርን ስንመለስ መኪናችን ውስጥ እንዳለን ባለቤቴ ግንባሩን 3 ጊዜ ተመታ ካለች በኋላ በመጀመሪያ እንዲሁ የመኪና ጠለፋ እንደሆነ ለፖሊስ ትገልጻለች። በመቀጠልም ይህንን ሲአይኤ ያደረገው ብላ ነበር። ነገር ግን በመጨረሻ እውነቱን ተናዛለች። ወንጀሉን ያቀነባበረችው ራሷ ነበረች። መርማሪዎች እንደተረዱት ጋዝ ስቴሽን ውስጥ የሚሰራ የ20 ዓመት የኮሌጅ ተማሪ ጓደኛዋን መኪናቸው ውስጥ እንዲደበቅ ካደረገች በኋላ እንዲገድለው አድርጋለች። እንደ መከላከያ ያቀረበችውም ይህንን ያደረገችው ካለባት ፍርሃት ተነስታ እንደሆነ ተናግራለች። በወቅቱም ጉልሃም ሊገድለኝ አስቦ ነበር የሚል ፍርሃት ነበረብኝ ብላ ነበር። ነገር ግን ፍርድ ቤቱ በዚህ አልተስማማም። በመሆኑም የመጀመሪያ ደረጃ የነፍስ ማጥፋት ወንጀል እንደፈጸመችና በወቅቱ ባለቤቷ ጉልሃም ምንም አይነት የማጥቃት ሁኔታ ውስጥ አልነበረም በማለት የ26 ዓመት እስራት ፈርዶባታል። በፍርድ ሂደቱ ወቅት እሷን ደግፈው ደብዳቤ የጻፉትን ልጆቿን ይቅርታ ጠይቃለች። ለፍርድ ቤቱም በየትኛውም ሁኔታ ቅድመ ሁኔታዎቼ ልጆቼ ናቸው ብላለች። ሁልጊዜም ባደረኩት ነገር እጸጸታለሁም በማለት ተናግራ ነበር። ልጆቿም ስለ እርሷ ሲናገሩ ስላላት የእናትነት መሰጠትና ጥንካሬ እንዲሁም በተፈጠረው ነገር ልባቸው መሰበሩን ተናግረዋል። ይህም በአባታቸው ሞት ብቻ ሳይሆን በእናታቸው ዕጣ ፈንታ ጭምር ነበር። ሻጂያ አዩብ በከፍተኛ ግፊትና ፍርሃት ውስጥ እያለች ግፍ የተፈጸመባት በመጨረሻም ከቁጥጥር ውጭ የሆነች ሴት ነበረች ወይስ ያለምንም የጥፋተኝነት ስሜት $285,000 የህይወት ኢንሹራንስ ለማግኘትና ለነጻነት የተከፈለ የግድያ ወንጀል የፈጸመች ሴት? ይህ ጥያቄ ቤተሰቦችን የከፋፈለና በአሳዛኝ ሁኔታ 4 ልጆችን ያለ ወላጅ ያስቀረ መልስ የያዘ ጥያቄ ነበር። ስለተከታተላችሁን እጅግ እናመሰግናለን። በቀጣይም እንዲህ ያሉ የወንጀል ታሪኮችን ለመከታተል የሰብስክራይብ በተኑን በመጫን ቤተሰብ ይሁኑ።